ሶሻል ሚዲያ ከኢንተርቴይንመንት ወይም ደግሞ ከመዝናኛነት ወጥታችሁ ጊዜያችን ከማባከን ወጥታችሁ ወደ ገቢ ምንጭ መቀየር የምትፈልጉ የዩቲዩብ እና የቲክቶክ ሳብስክራይበር እና ፎሎወር ማግኘት የምትፈልጉ የትም ሳትሄዱ ያለምንም ክፍያ እንሆ የምስራች ይዘንላችሁ መጥተናል። እንኳን ደስ አላችሁ፣ እንኳን ደስ አለን። እህት ወንድሞች፣ ስንቶቻችን ነው ጊዜያችን የሰዎችን ቪዲዮ እያየን እያጠፋን ያለ ነው? ስንቶቻችን ነው ጊዜያችን በሆነና ባልሆነ ስክሮል በማድረግ ጊዜያችን እያጠፋን እያባከን ያለ ነው? ስንቶቻችን ነን ዩቲዩብን መጠቀም ፈልገን ዩቲዩብ ላይ መስራት ፈልገን ቲክቶክን መስራት ፈልገን ነገር ግን ሳብስክራይበር በማጣታችን ፎሎወር በማጣታችን ምክንያት ተስፋ ቆርጠን ዝም ብለን ያለ ነው? እህት ወንድሞች ኖ ዩቲዩብ ወይም ደግሞ ቲክቶክ ለመጀመር ያሰባችሁ ወይም ደግሞ ጀምራችሁ ተስፋ ለቆረጣችሁ የምስራች ይዘንላችሁ መጥተናል። ሰላም ሰላም፣ እኔ እችላለሁ ቲፕ መስራች ሚካኤል አብራ እባላለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሳብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንዲጀምሩ በትህትና ጠይቃለሁ። ይህን ቪዲዮ እስከ መጨረሻው እንድታዩት ህይወታችሁን እንድትቀይሩ አብረን እንድናድግ እስከ መጨረሻው ይህን ቪዲዮ እንድታዩት በአክብሮት ጠይቃለሁ። ይኸውላችሁ ይሄ አንድ ፕሮጀክት ላበስራችሁ ነው። በጥሞና ስሙኝ። ወደ የትም አትሂዱ። ሌላ ነገር መስራት አቁሙ። ለትንሽ ጊዜ የህይወታችሁን 10-15 ደቂቃ ልስረቃችሁ። እባካችሁ ፍቀዱልኝ። አንድ ፎሎው ፎር ፎሎወርስ የሚባል ወይም ደግሞ ኤፍኤፍኤፍ የሚባል ፎሎው ፎር ፎሎወርስ የሚባል አዲስ ፕሮጀክት መጥቷል። ይህ ፕሮጀክት የራሴ ነው። ይህ ፕሮጀክት ክሬት ያደረግኩት ምንድን ነው አላማው ካላችሁኝ፣ እዚህ ጋር ኢሜጅ ጋር ወይም ፖስተር ጋር እንደምታነቡት ይህ ግሩፕ የተከፈተው ሶሻል ሚዲያ ከኢንተርቴይንመንት ወጥተን ሞኔታይዝ ለማድረግ ወይም ደግሞ ገንዘብ ለመስራት ያቀደ ያለመ ሲሆን ማንን ታርጌት ያደርጋል ካላችሁኝ፣ የምንጠቀመው ፕላትፎርም ዩቲዩብ እና ቲክቶክ ይሆናል። እንደምናውቀው በዩቲዩብ እና በቲክቶክ ብዙዎች ሰዎች ህይወታቸውን እየለወጡ ይገኛሉ። ነገር ግን አካሄዱን ያወቁበት እነሱ ናቸው። አብዛኞቹ ሰዎች በሚሰሩት ኮንተንት ነው የሚያልፍላቸው። ነገር ግን ዩቲዩብ ላይ ለምሳሌ ከተመለከታችሁ፣ ቲክቶክ ላይ ለምሳሌ ከተመለከታችሁ ለጀማሪዎች በጣም 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 ትልቅ ፈተና ሆኗል። ምክንያቱም የሚሰሩት ቪዲዮ ወይም ደግሞ ኮንተንት አሪፍ እንኳን ቢሆን ቪዲዮው 10 ላይክ ወይም ደግሞ 2 ላይክ ካለው ሰዎች ስክሮል ነው የሚያደርጉት። ቲክቶክ ላይ የምንታዘባችሁ ፕሮፋይል ውስጥ ይገባሉ። ከዛ ያላችሁን ፎሎወር ያይና ቪዲዮአችሁ እንኳን አሪፍ እንኳን ቢሆን ልንገራችሁ ላይክ እና ፎሎ ያደርጋችሁ። ምክንያቱም ያላችሁ ፎሎወር አነስተኛ ነው። ዩቲዩብ ላይም እንደዛው 10-12 ሳብስክራይበር ካላችሁ ላይክ እና ሼር ሳብስክራይብ የሚያደርግላችሁ ሰዎች ትንሽ ናቸው። በዚህ ደግሞ አትጨነቁ። ይሄ የዓለም ህግ ነው። ያው ምንቀኝነት ይሁን የአዌርነስ ችግር ይሁን አይገባኝም። ብቻ እኔ ባደረኩት ሪሰርች ብዙ ፎሎወር ብዙ ሳብስክራይብ የሌለው ሰው ላይክ እና ሳብስክራይብ አይደረግለትም። ይሄን አቮይድ ለማድረግ ይሄን ለማስወገድ ምን ማድረግ አለብን? እኛ ኢትዮጵያውያን ስፔሻሊ መደጋገፍ አለብን አይደል? አንድ ሰው የኛ ግሩፕ አላማ ፎሎወርስ አላማ ምንድን ነው? አንድ ሰው ሞኔታይዝ እስከሚያደርግ ወይም ደግሞ 1000 ሳብስክራይበር እስከሚያገኝ የዩቲዩብ ማለት ነው። የቲክቶክ ደግሞ 1000 ፎሎወር እስከሚያገኝ ድረስ ከኋላ ሆነን መደገፍ ነው፣ ማገዝ ነው። ይሄ ሰው ምንም አይነት ወጪ አያደርግም፣ ምንም አይነት ክፍያ አታደርጉም። ጀስት የምታደርጉት ነገር የኛ የቴሌግራም ግሩፕ መቀላቀል ነው። ከዛ በኋላ ምንድን ነው ማደርገው ካላችኝ፣ ይኸው እዚህ ግሩፕ ጆይን ማድረግ። ከዛ በኋላ አሉ ኢንስትራክሽን አሉ በዛ ግሩፕ፣ እነሱን ማንበብ፣ ተመዝገቡ ስትባሉ መመዝገብ፣ የዩቲዩብ ሊንክ ልቀቁ ስትባሉ መልቀቅ፣ የቲክቶክ ሊንክ ስደዱ ስትባል መልቀቅ። ከዛ በኋላ የኛ ግሩፖች ሰዎች አሉ እናንተን ነው የሚጠብቁት። እናንተ ሊንክ ስትልኩ የእናንተን 1000 ሳብስክራይብ እስከምትደርሱ ድረስ ሳብስክራይብ ያደርጋሉ። ነገር ግን እንደዛ ስላችሁ በነፃ ነው ስላችሁ
ዝም ብሎ አይደለም። ሳትሰራ መብላት የለም አይደለም። ይሄ ዓለም ህግ ነው። ሳይሰሩ መብላት የለም። ሱቅ ላይ ሄዳችሁ ብር ሳትሰጡ ብስኩት መግዛት አትችሉም። ከእናንተ የሚጠበቀው ነገር አንድ ነገር አለ። እኔ ብቻ የእናንተ ሳብስክራይብ ሳይሆን የምናደርገው እናንተም የእኛን ሳብስክራይብ ታደርጋላችሁ። እከከይ ልከክ ማለት ነው። አብረን ማደግ ነው። አንተ የኔን ሳብስክራይብ ካረክልኝ እኔም ያንተ ሳብስክራይብ ባክ እመልሳለሁ። አንተ የኔን ፎሎ ካረክልኝ እኔም ያንተን ፎሎ አደርጋለሁ ነው። ቀላል አይደለም ህጉ። ምን ትጠብቃላችሁ? ይህንን ግሩፕ የት ነው ማገኘው ብላችሁ ከሆነ እዚህ ጋር እንደምታዩት ኤፍ4ኤፍ ኦፊሻል ቴሌግራም ግሩፕ ነው። እዚህ የኛ ቻናል ለመቀላቀል እዚች ጋር ቴሌግራም አፕሊኬሽን ውስጥ ትገባላችሁ። ከዛ እዚች ጋር ሰርች የምትለው ባሮ ላይ ምን ብላችሁ ሰርች ታደረገ ኢትዮ እድገት ብላችሁ ሰርች ስታደረጉ በቀላሉ ወደዚህ ቻናል ይወስዳችኋል። ይሄው ወደ 31 መንበር አለው። ይሄ ዋናው አሁን ክሬት የተደረገው ነው። ባይዘው ወይ ዋናው እዚህ ጋር ማግኘት አንደኛ ጋር ጆይን ታደርጋለች ኤፍ የምትለው እዚህ ጋር ይሄ ነው ኦሪጂናል ቻናላችን። አሁን ኢትዮ እድገት ይባላል። 31 መንበር አለው እስካሁን። አሁን ነው ክሬት የተደረገው። ከዛ የዚህ ግሩፕ ዓላማ እንደምታዩት ሶሻል ሚዲያን ከኢንተርቴይንመንት ወጥተን ወደ ገንዘብ ገቢ ምንጭ መቀየር ነው። እሺ እና ይሄ ፕሮጀክት ሪል ነው ፌክ ነው የሚሉ ብዙዎች አሉ። አረ ብዙዎች እየተለወጡበት ነው ጋይስ። ማየት ማመን አይደለም የሚባለው። እናንተ ምን አጨናነቃችሁ? የኛን ግሩፕ ጆይን አድርጉ። የምታወጡት ብር የለም። እዩትና እመኑ። አብረን እንድንደግ፣ አብረን እንሳቅ፣ አብረን ፈታ እንበል። እስኪ ከወላጆቻችን ሸክም እንውጣ። ስራ አጣን ምናምን እንበል። እኛ ስራ ገንዘብ ስራ እንደማይፈጥር ይታወቃል። ስራ ነው ገንዘብን የሚፈጥረው። እኛ አብረን እንደግ። ሌትስ ግሮ ቱጌዘር ሻይን ቱጌዘር ጋይስ። ብሮ ካልሰራን አንለወጥም። ካልሰራን ካልለፋን ምንም አናገኝም። የእኛን ግሩፕ ይቀላቀሉ።